አንድ እውነት በዚሁ አጋጣሚ ልንገራችሁ። አብይ ጾም ላይ አታጨብጭቡ የሚል የቤተ ክርስቲያን ስርዓት የለም። ማን ነው ከየት ነው ያመጣው? ሌሊት ወደ ማህሌት ብትመጡ ካህናቱ ሊቃውንቱ መምህራኑ ወትቀው ስለመቤታችን የተዘመረውን የዳዊትን መዝሙር እያነሱ በሽብሸባ መቋሚያቸውን ይዘው እያጨበጨቡ ነው የሚያመሰግኑ። አውደ ምህረት የማህሌት ልጅ ነው። እኔ ከየት እንደመጣ አላቅም። አሁን ያለው አውደ ምህረታችን አውደ ምህረት የማን ልጅ ነው አልኳችሁ? አቤት የማህሌት ልጅ ነው። እንደዚያ ከሆነ እርጋታ ባለው ዝማሬ፣ ይሄ የጨረቃ አቧራ በማያስነሳ ዝማሬ ቀስ ብለን እያጨበጨብን እንዳናመሰግን የሚከለክለን ምንም ነገር የለም። ሊቃውንቱ ሲያጨበጭቡ ነበር። አውደ ምህረቱ ከማህሌቱ ለምን እንደተለየ ብቻ እኔ እንጃ። ማስረጃ ካላችሁኝ ይሄው ሊቃውንቱ ከበሮና ጸናጽል ለአብይ ጾም አስቀመጡ እንጂ ጭብጨባና መቋሚያ አላስቀመጡ። እንደዛ የሚያዝ ስርዓት ስለሌለ እንግዲህ አንድ የተሳካለት ባህታዊ የተናገረ ይመስለኛል። በዛ ነው በደንብ በቃ ቢነገር አሁን ይሄንን ራሱ የሰማ ሰው ይሄ ደግሞ አበዛው ምን ሊለኝ ሁሉ የሚችል ሰው አለ። ይገባኛል። ልማድ ክፉ ነው። ልማድ ይከብዳል ከግንድ። ቤተ ክርስቲያን ብትል እንኳን የለም መርጌቶቹ ራሱ ተሳስተው ነው የሚል ሰው ሁሉ ይኖራል። ማንኛውም እግዚአብሔር ልብ ይስጠን። ይሄን ጾም በሙሉ ቤተ ክርስቲያኒቱ ስታጨበጭብ ነበር። አሁን ከዚህ ከሆሳዕና ሰርክ ጀምሮ ግን ጭብጨባ የለም። ድህነት በጭብጨባ አይገኝም በእንባ ነው ብሎ ክርስቶስ አምላካችን ተመልከቱ፣ ከሚዘምሩ ያውም ጠማማ ልብ ይዘው ሆሳዕና እያሉ የዘንባባ ዝንጣፊ እያወዛወዙ ደግሞ ልብሳቸውን እያነጠፉ ሆሳዕና የሚሉ ግን ያልገባቸው ጠማሞች ነበሩ። እና ድህነት በዝማሬ አይደለም፣ እንዲሁ ልብስ በማንጠፍ ብቻ አይደለም። ልባችሁንም አብራችሁ አንጥፉ፣ ከወዘወዛችሁት ዘንባባ በላይ ልባችሁ ደግሞ የጠራ ይሁን እያለ ስለነሱ ያለቅስ